ሀገራችን ኢትዮጵያ ከ85 በላይ የብሔር ብሔረሰቦችና ሕዝቦች ያሏት ሲሆን ከነዚህም መካከል አንዱ ቦሮ ሽናሻ ብሔረሰብ ነው። ቦሮ ሽናሻ ብሔረሰብ በቤኒሻንጉል ጉሙዝ ክልል ታላቁ ህዳሴ ግድብ በሚገኝበት በመተከል ዞን በብዛት የሚገኙ ሲሆን ዛሬ የምንዳስሰው በቦሮ ሽናሻ ብሔረሰብ ዘንድ በልዩ ድምቀት ስለሚያከብሩት ጋሪ ሆሮ በዓል ነው። ቦሮ ሽናሻ ብሔረሰብ እንደ ሌሎች ብሔረሰቦች ሁሉ በልዩ ድምቀትና በዝግጅት የሚያከብሯቸው በዓላት ያሉት ሲሆን ከነዚህም መካከል በዋነኝነት የሚጠቀሰው በዓል ጋሪ ሆሮ፣ ኦንድራ፣ ሻውያና ጌዴዋ ናቸው። እንደሚታወቀው የጋሪ ሆሮ በዓል በቦሮ ሽናሻ ብሔረሰብ ዘንድ ከሚያከብሯቸው ታላላቅ በዓላት መካከል አንዱ ነው። ይህም የዘመን መለወጫ በመሆኑ በዓሉ በድምቀት ይከበራል። ይህን ካልን የጋሪ ሆሮ በዓል ከሌሎች በዓላት ለየት የሚያደርገው እድሜ ጾታ ሳይለይ ወጣት ህፃናት በአብሮነት የሚሳተፉበት ክብረ በዓል ሲሆን ይህም በብሔረሰቡ ቋንቋ ጋሪ ሆሮ በመባል ይታወቃል። በዓሉ የሚከበረው አካባቢው በአደይ አሸብርቆ ክረምቱ አልቆ የጸደይ ወቅት ሲገባ ሆኖ ይህም በዘመን አቆጣጠር በመስከረም ወር አጋማሽ ላይ በየቤቱ በብሔረሰቡ አባቶች በተመረቀ ቦታ በብሔረሰቡ ቋንቋ ጋሪ ጀባ በሚባል ቦታ በዓሉ በድምቀት በተለያዩ ባህላዊ ኩነቶች ይከበራል። ይህም ቦታ በዘፈቀደ በዓሉ የሚከበርበት ቦታ ሳይሆን በአባቶች ተመርቆ በበዓሉ መሰረት ተባርኮ በተተከለ ቦታ ከመሆኑ ባሻገር በየዓመቱ የሚከበር በዓል መሆኑን አባቶች ያወሳሉ። በዓሉ በተለያዩ ዝግጅቶች የሚደምቅ ሲሆን ከነዚህም መካከል አንዱ የባህላዊ ጭፈራ ነው። በብሔረሰቡ የባህሉ አከባበር የሚጀምረው በባህሉ ዕለት 2 ወር ያህል ሲቀረው ጀምሮ ሲሆን ይህም ከጎረቤት እየተሰባሰቡ ወንድ፣ ሴት፣ ወጣት፣ ህፃናት እየዘፈኑ በተመረጠ ቦታ ይጨፍራሉ። ይህም በብሔረሰቡ ቋንቋ ዳላሺ ዱባ ይባላል። ጋሮ በውስጡ 3 አይነት የዘፈን ወቅቶች አሉት። ከሐምሌ ወር መጨረሻ ጀምሮ እስከ በዓሉ ዋዜማ አካባቢ፣ ከበዓሉ አካባቢ ጀምሮ እስከ በዓሉ ዕለት፣ ከበዓሉ በኋላ እስከ 2 ሳምንት ድረስ ባህላዊ ጭፈራው ይጨፈራል። ይህም በብሔረሰቡ ቋንቋ ባምብዴና ይባላል። በዘመን መለወጫው በዓል ዕለትም አዳዲስ ለምግብነት የደረሱ የእህልና የእህል አይነቶች ለአብነት ያክል ዱባ፣ የበቆሎ እሸት፣ አንጮቴ፣ ቡያ በሙሉ በዚህ በአንድነት ወደሚከበርበት ቦታ ቀርበው በአባቶች ተመርቀው እንዲቀመስ ተደርጎና የዘመን መለወጫው ምርቃት ተካሂዶ ሁሉም የብሔረሰቡ አባላት ያለምንም ልዩነት በድምቀት ያከብሩታል። የበዓሉ ድምቀት የሆነው ባህላዊ ጭፈራ ወጣቶች የሚያጠነጥኑት አዲስ ዘመን መጣልን፣ ጨለማችን ጥለን አለፍን በሚልና እንዲሁም አዲስ ዘመን ደረሰልን፣ ችግራችን ተወገደ፣ አይናችን በራ፣ አዲስ ዘመን መጣልን በማለት ነው የሚጨፍሩት። የጋሮ ስነ ስርዓት ከመፈጸሙ በፊት
መስከረም 16 ምሽት ለደመራ የሚሆን ከ4 እስከ 12 እርጥብ እንጨት ጎረምሳዎች እንኳን ለአዲስ ዓመት አደረሰን እያሉ በየቤታቸው ያስገባሉ። ይህም በብሔረሰቡ ቋንቋ ጋሪ ጊንዳ ይባላል። ከዚህም ጎን ለጎን በአንድ ላይ ተሰባስበው በሚከበርበት ቦታ ደመራው በታላላቅ ሽማግሌዎች በምርቃት ይተከላል። በመቀጠል በየቤተ ዘመዶች ከታላላቃቸው ቤት ተሰብስበው የአባቶቻችን አምላክ ባለፈው ዓመት አድርሰህናል፣ ለዘንድሮም ደረስን፣ ለአዲስ ዓመት እንኳን በሰላም አደረሰን፣ አያቶቻችንና የአባቶቻችን አምላክ በመጥራት በቤት ውስጥ ለዚህ የመለመኛ የምርቃት ስነ ስርዓት የተዘጋጀው ጭንቦ በትንሹ በመቁረስ ወደ መሬት በመጣል ቦርዲውን በትንሹ መሬት ላይ በመድፋት ይለመናል። ይህም በቤተሰቡ ቋንቋ ሚሽቅራ ይባላል። በመቀጠል መላው ቤተ ዘመድ የተዘጋጀውን ጭንቦ ተሰብስበው በአንድ መሶብ ዙሪያውን ይመገባሉ። በዚህም ወቅት የተጣላ የቤተሰብ አካል ካለ ተፈልጎ እርቅ እንዲፈጸም ተደርጎ በዓሉ በአብሮነት ያከብራሉ። አጠቃላይ የጋሮ በዓል በቦረሽናሻ ብሔረሰብ ዘንድ በሚከበረው ታላላቅ ክብረ በዓላት አንዱና ዋነኛው ነው። በዚህም ክብረ በዓል ባህላችንን፣ ወጋችንን ለትውልድ ይተላለፋል። የብሔረሰቡ አባቶች፣ እናቶች፣ ወጣቶችና ሕፃናት በዓሉን በጋራ በማክበር በአብሮነት ባህላቸውን ያሳድጋሉ። የተጣሉ ከማስታረቅና ከማግባባት ማህበራዊ ግንኙነታቸውን ያጠናክራሉ። ወጣቶች ማህበራዊ ጉዳያቸውን ለምሳሌ ያክል የትዳር ጓደኞቻቸውን፣ ፍቅረኞቻቸውን ለመምረጥ እድሉን ያገኛሉ። ምንጩ የቦረሽናሻ ብሔረሰብ አጭር ታሪክና ባህላዊ ሴት ከተወሰደ መጽሐፍ ነው። አዘጋጅ ይርጋለም አብዲሳ፣ ቡለን፣ መስከረም 2018